የምትመለከቱት ዶላር የገባልኝ ነው። እንደምትመለከቱት ነው። በየቀኑ 1.66 ዶላር እየተቀበልኩ ነው። ምን አድርጌ ነው? ቪዲዮዎችን እያየሁ ቴለሮችን በማየት ነው እንደዚህ አይነት ገንዘብ በየቀኑ እየሰጠኝ ያለው። እንደምትመለከቱት ሁሉን ነገር አሰራሩን አሳያችኋለሁ ማለት ይመቻችሁ። ቪዲዮ መጨረሻ ላይ አስረድቻችሁ ከጨረስኩ በኋላ ዊዝድሮው አደራረግ ራሱ አሰርቼላችኋለሁ። መጨረሻ ቪዲዮ ላይ ታገኙታላችሁ። ጊቫዊ ያለ እዚህ ቪዲዮ ላይ ጊቫዊ ያለ የ50 ብር ካርድ ኮሜንት ጻፉ። የ50 ብር ካርድ ለአንድ ሰው እሰጣለሁ። በየቪዲዮ ከዚህ በኋላ የሚኖር ይሆናል ማለት ነው። ፒስ ቤተሰቦች እንዴት ናችሁ? ዛሬ በሌላ ቪዲዮ መጣና ማለት ነው። ዛሬም አሪፍ ገንዘብ ልሰሩበት የሚችል ስልካችሁ ተጠቅማችሁ አሪፍ ገንዘብ ልሰሩበት የሚችል አሪፍ ፕላትፎርም ይዤላችሁ የመጣሁት ማለት ነው። ዛሬ ቴለሮችን በማየት ወይም ደግሞ ቪዲዮዎችን በማየት የአንድ ደቂቃ ቪዲዮዎችን ወይም የሁለት ደቂቃ ቪዲዮዎችን በማየት ነው የሚከፍላችሁ። ቪዲዮ ብቻ ማየት ነው ወይም ደግሞ ትሌረር እንደምንለው ሁሌ እሱን በማየቱ እንደምትመለከቱት በእነዚህ መንገድ በእነዚህ 3 መንገድ ይከፍላል ማለት ነው። ይሄ ዌብሳይት ማለት ትጠቀሙበታላችሁ። ሌላ ደግሞ ሌላችሁ የፈለግኩት እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እና ዛሬ ለአንድ ሰው የ50 ብር ካርድ የሚሸልም ይሆናል ማለት ነው። የ50 ብር ጊቫዊ ይኖራል በየቪዲዮችን ከዚህ በኋላ ቪዲዮ በምንለቅበት ጊዜ ጊቫዊ እንሰጣለን። ሁሌ ሳንሰጥ አንቀርም ማለት ነው። ለዛ የፈለጋችሁትን ኮሜንት ላይ ጻፉ። ከዛኛ ራንደምሊ ፒክ እያደረግን በየቪዲዮችን 50 ብር ካርድ የምንሸልም ይሆናል ለምታዩን ቤተሰቦቻችን ማለት ነው። ለዛ ኮሜንት ማድረጋችሁን እንዳረሱ ማለት ነው። ሁሌ ከዚህ በኋላ ጊቫዊ ብቻ ነው የምናደርገው። ለምን አንድ ሺህ ስለገባን ጊቫዊ በደንብ እንሰጣችኋለን ማለት ነው። ዛሬ ደግሞ አሪፍ ነው ያመጣንላችሁ፣ አሪፍ ፕላትፎርም ነው ያመጣንላችሁ። እንደምትመለከቱት ሰው ይሄን ይመስላል ማለት ነው። እና እንደምትመለከቱት ቴለሮችን በማየት ሙዚክን እና ኮሜርሻል አድቨርታይዚንግ በማየት እነዚህን በማየት ገንዘብ መስራት ትችላላችሁ ማለት ነው። እንደምትመለከቱት እዚህ ጋር እንደምትመለከቱት በዚህ ሰዓት የሚሰራው የቪዲዮ ወይም የቪዲዮ ይሰራል፣ የሙዚክ ግን አይሰራም፣ የኮሜርሻልም አይሰራም። በዚህ ሰዓት የሚሰራው የምንድነው ማለት ነው? የቴለር የሚመጣው ማለት ነው። ለዛ ቴለሮችን በማየት ነው የምሰራው ማለት ነው። ለምሳሌ አሁን እዚህ የፈለጋችሁትን መርጣችሁ ነው የምትሰሩት። እንደምትመለከቱት ኢንተርሚዲየት ይላል። እነዚህ መርጣችሁ መስራት ነው ማለት ነው። እንደምትመለከቱት ይውላ ቴሌር አለ እና አሁን ምን እናደርጋለን ማለት ነው። እዚህ ዌብሳይት ላይ ገንዘብ የምትከፍሉት አለ ማለት ነው። ቴሌር ለማየት ቪዲዮ ከፍላችሁ ከዛ ቪዲዮ በየቀን ስታዩላችሁ ይከፍላችኋል ማለት ነው። እንደ ቪአይፒ ማለት ነው። ገብታችኋል? ለምሳሌ ላሳያችሁ። እዚህ ጋር ቪአይፒ ላይ ቪአይፒ የምትለው ላይ ሲገቡ ፓኬጅ አሉ። እንደምትመለከቱት ስፔሻል ፓኬጅ እንደምትመለከቱት እዚህ ጋር ስፔሻል ፓኬጅ አለች። እሷን መንካት ትችላለች። እዚህ ጋር ስፔሻል ፓኬጅ ላይ እንደምትመለከቱት በቀን አንዴ ነው እንደምትመለከቱት የሚሰጣችሁ በቀን አንዴ ነው ዴሊ ኤርን የምታደርጉት 200 ወደ 200 ቀን 1.6 ዶላር በየቀኑ ይሰጣችኋል ማለት ነው። ይህን ታገኙት 6 ዶላር ኢንቨስት አድርጋችሁ 6 ዶላር ኢንቨስት አድርጉ ይሰጣችኋል ማለት ነው። 6 ዶላር በ6 ዶላር በቀን አንዴ 1.6 ዶላር በየቀኑ ለ200 ቀን። ይሄን አትመኑት፣ ሙሉ ለሙሉ አትመኑት። የራሳችሁን ሪሰርች አድርጋችሁ እዚህ ዌብሳይት ላይ መስራት ትችላላችሁ። ሁሌም እንደምላችሁ እኔ ምንም አይነት የፋይናንሻል አድቫይስ አልሰጣችሁ። እናንተ ከተመቻችሁና ሪስክ ወስዳለሁ። ያው ገንዘብ ለማግኘት ሁሌም ሪስክ ይወሰዳል። ብዙ አይነት ነገሮች ስራ ሀገር አድርገን ነው ስለምናገኝ የራሳችሁን ሪስክ አድርጋችሁ በደንብ ሪሰርች አድርጋችሁ ስለዚህ ዌብሳይት ይሰራል ምናምን ብላችሁ የተመሰረተበትን ቀን በማወቅ መስራት ትችላላችሁ ማለት ነው። እዚህ ሊንክ ከፈለጋችሁ ኮሜንት ላይ ነው። ሊንኪንግ ኮሜንት ላይ የምታገኙት ለዛ እሱ ገብታችሁ ማግኘት ትችላላችሁ። ይመቻችሁ እና እንደምትመለከቱ ነው። ቱ ፓኬጅ ላይ ደግሞ አንድ ጊዜ ነው ለ200 ዴይ 6.66 ዶላር ማለት ነው። እንደምትመለከቱት 26 ዶላር ገብታችሁ ማለት ነው። እንደምትመለከቱት ደግሞ እዚች ጋር እንደምትመለከቱት 3 ፓኬጅ ደግሞ 3.0 ፓኬጅ ደግሞ በቀን አንዴ 200 ቀን 26 ዶላር በየቀኑ ስንት ዶላር አስገብታችሁ ማለት ነው 96 ዶላር አስገብታችሁ የምታገኙ ይሆናል ማለት ነው። እንደምትመለከቱት ነው። ከዚህ በላይ አትሄዱ። እኔ መመክራችሁ 6 ዶላሩ ሞክሩት። መፈልጉ ሪስክ ወስዳሉ የምትሉ ሰዎች 6 ዶላሩን በሞክሩት። እኔ እንትላችኋለሁ ማለት ነው። ከፈለጋችሁ አድቫይስ አይደለም፣ ሪስክ ወስዳለሁ ብላችሁ የምታስቡ እንደዛ ነው። በሌላ መንገድ ትሰራላችሁ። በምን ትሰራላችሁ ማለት ነው? ሁሌም እንደምላችሁ በካለ ኢንቨስትመንት ወይም ኮሚሽን በኢንቫይት ማግኘት ይችላላችሁ። ሁሌም እንደምላችሁ እንደምትመለከቱት እዚህ ጋር ኢንቫይት በቃ እዚህ ጋር ኢንቫይት ኮፒ እያደረጋችሁ ይጋብዛቸዋል ማለት ነው። ታገኛላችሁ ገንዘብ እንደምትመለከቱት እዚህ ጋር
ሁሉም ነገር ያስቀምጡላቸዋል። ፕሮሞሽን ኪውአር ኮድ ራሱ አለው። ሰዎችን ስጋብዙላቸው ይኸው እንደምትመለከቱት ያስቡላቸዋል። ለምሳሌ በሌቭል 1 እንደምትመለከቱት ያስቡላቸዋል። ሁሉንም በሌቭል 2 ያስቡላቸዋል። ሌቭል 3 ያስቡላቸዋል። ሁሉንም በጥንቃቄ ለእናንተ ያስቡላቸዋል። እዚህ ጋር እንደምትመለከቱት እዚህ ጋር ኢንቨስትመንት አለ፣ ሁሉንም አለ። እዚህ ጋር ሪኮመንድ ሪቪው ስኮሪንግ ይሄን ሙሉ ማየት ትችላላችሁ። በዚህ አድርጋችሁ ገንዘብ መስራት ትችላላችሁ ማለት ሰው በመጋበዝ መስራት ትችላላችሁ። እኔ አሁን አካውንቴ ላይ $6 አለች። እዚህ ጋር እንደምትመለከቱት $6 አለች። እንደምትመለከቱት እዚህ ጋር $6 አለች። እሷን ቪአይፒ እንገዛበታለን። እዚህ ቪአይፒ የምትለው ገብተን እቺን አንሎክ እናታለን ማለት ነው። የአንድ ነጥብ ሁሌ የሚሰጠን 200 ቀን በአንድ ታይምስ የሚገዛን ሁሌ እሱን አንሎክ እንለዋለን፣ ኮንፈርም እንለዋለን ማለት ነው። ይኸው እንደምትመለከቱት አፕዴት ሰክሲድ ሆኗል። አሁን እንግዲህ መስራት አለብን ማለት ነው። እዚህ ጋር ከፍተናል ማለት ነው። አሁን ምንድን የምናደርገው ማለት ነው ቤተሰቦች አሁን $1,000,000 የለም ባዶ ሆኗል። ለዛ ምን እናደርጋለን ማለት ነው። እዚህ ጋር ሆም ላይ ትገቡና እዚች ጋር ቴለር ማየት አለባችሁ። አንድ ቴለር ማየት አለባችሁ። እዚህ ጋር አንዱን ትመርጣላችሁ። እኔ ይሄን ቴለር እንመረጠው ማለት ነው። አንዱ የተመቻችን እቺኛውን ቴለር እንመረጠው። ይሄኛውን እንንካውና እስቲ ይሄኛውን ቴለር እንየውና እዛ ገንዘባችን እንቀበል። ቪዲዮን ልጨርሰውና የ1 ደቂቃ ቪዲዮ እንደምትመለከቱት የ1 ደቂቃ ቪዲዮ ቪዲዮ አይተን ከዛ ስኮር ስንጨርስ እቺኛው ምን እንላለን? ስኮር ቱ ጌት ኢንካም እንላለን። ይበቃ እንዴ! እሺ እንደምትመለከቱት ቪዲዮን አይቼ ጨርሻለሁ። ሙሉ እንትን ብየዋለሁ። ለዛ እዚህ ጋር ስኮር ቱ ጌት ኢንካም እንላለን። ቪዲዮን ካለቃችሁ ከጨረሳችሁ በኋላ እዚህ ጋር ስኮር ቱ ጌት ትኖታላችሁ። ከዛ ቀጥታ እንትን ይልልና ማለት ነው። ስኮር ቱ ጌት ብየዋለሁ እንግዲህ እስቲ አሁን በለኝ። እሺ አሁንም የቅድሙ አቆጠረልንም። ቆይ እንዴ እምቢ አለኝ የቅድሙ። እስቲ ለምን እንደሆነ አላውቅም። ሰዎች እዚህ ጋር ምን ታደርጋላችሁ? ተሳስቼ ነው ቅድም እዚች ጋር ይሄኛውን ተነኩትና ማለት ነው። እዚህ ጋር ተነኩትና እዚህ ውስጥ ከነዚህ ውስጥ የምትመርጡት ማለት ነው። ከነዚህ ውስጥ መምረጥ ያለባችሁ ይቅርታ፣ በጣም ለዛ አንዱን እንመርጣለን። አነስ ደቂቃ ያለች ይሄኛውን እንመርጣለን። ይሄኛውን እንመርጥ። ደቂቃው አነስ ያለች ስለሆነች ይሄን እንመርጥና 30 ሰከንድ ቪዲዮ ሲያልቅ ቪዲዮን አይቼ ጨርሻለሁ ማለት ነው። እናንተ ልክ ሬት ሚል ይመጣላችኋል። ልክ ስጨርሱ ማለት ነው። ቪዲዮን አይታችሁ ስጨርሱ ሬት ምናምን ብሎ ይመጣላችኋል። እናንተ የፈለጋችሁን ሬት ታደርጉትና ቀጥታ እዚህ ጋር ምን ይላችኋል? እዚች ጋር እንደውም 1 ከ1 ብሎ ነው 1 ከ1 አለልን ማለት ጨርሰናል ማለት ነው። 1 ከ1 ብሎልናል። አይሆን እንደምትመለከቱት ኮምፕሊት አድርገናል። 1 ከ1 ብሎልናል ጨርሰናል። ሚል ገብተን ነው ገብቷል አልገባም? ገብቷል። እንደምትመለከቱት $1.66 ገብቶልናል። አሁን ምን እናደርጋለን ማለት ነው? ሁሌም ደግሞ ዊዝድሮ እናደርጋለን ማለት ነው። እዚህ ጋር ዊዝድሮ የምትለውን ትነካላችሁ ማለት ነው። ኢንቨስት አደርጋለሁ የምትሉ ሰዎች ሪቻርጅ አደራርግ እዚህ ጋር ትገቡና እዚችን ትነኩና እቺን ነክታችሁ ነው ሪቻርጅ በፈለጋችሁ ማድረግ ትችላላችሁ። በእነዚህ እቺን ተጠቅማችሁ ነው። አሁን ቶሎ የፈጠነ ዊዝድሮ እናደርግ ማለት ታሪስ እናደርጋለን። ታሪስ እናደርግ ነው። እሺ በቃ እንደዚህ አድርገን እንሰራለን ማለት ነው። አስገብተናል ሁሉን ነገር በቃ እዚህ ጋር አስገብተናል ሁሉን ነገር ፓስወርዳችንን አስገብተናል። ኮንፈርም እንለዋለን ማለት ነው። ከዚህ ጋር በቃ ምንም አይነት ፋይል አይወስድብንም ራሱ ነው የመጣው። እስቲ ዊዝድሮ ሰክሰስ ብሎናል። እንደምትመለከቱት ዊዝድሮ ሰክሰስ ብሎናል። እንግዲህ ይገባል አይገባም የሚለውን ነገሮች እናያለን አብረን። አሁን እስቲ ይገባል ወይስ አይገባም? ወደ ባይናንስ ነው የላኩት። ይገባል አይገባም የሚለውን አብረን የምናይ ይሆናል። ገብቷል። እንግዲህ ባይናንስ ኖቲፊኬሽን ልኮልኛል። ባይናንስ እንደምትመለከቱት እዚህ ጋር ኖቲፊኬሽን ልኮልኛል። እናየዋለን አብረን። ይኸው እዚህ ጋር እንደምትመለከቱት $1 ገብቷል ማለት ነው። ይሰራል ማለት ነው። ይሄ ዌብሳይት ይሰራል። እንግዲህ ለኔ ሰርቶልኛል። እንደምትመለከቱት ገብቶልኛል $1። እዚህ ጋር እንደምትመለከቱት $1 ገብቷል። ኮንፈርም ማለት ነው የቀረው ማለት ነው። ኮንፈርም ያላርገው የምትመለከቱት ሰው ገብቶልኛል። $1 ይሰራል ማለት ነው። እንግዲህ ይመቻችሁ፣ ተጠቀሙበት። ይሄን ዌብሳይት ይመቻችሁ። በሌላ ቪዲዮ እስከምንገናኝ ሰብስክራይብ